ብረት አግቧጩ ልጅ የ16 ዓመት ዕድሜ የነበረው ስቲቨን ኖርዝ በቢቢሲ ቴሌቪዥን ቀርቦ ብረትን በአይን በማየት ብቻ እንዴት ማጉበጥ እንደሚችል ለሕዝብ አሳየ። ስቲቨን ይህን ትርኢት በሚያሳይበት ጊዜ በእንግሊዝ ሀገር በሼፊልድ የሚኖረው የ9 ዓመቱ ልጅ ሪቻርድ አክረስ ከቤቱ ቁጭ ብሎ በቴሌቪዥን የስቲቨንን ድርጊት ይመለከት ነበር። ልሞክር ብሎም አንድ ሹካ አነሳና ሞከረ። ሹካውንም አፍጥጦ ሲያየው ሹካው ጎበጠ። በሼፊልድ የሚገኘው ሃይፊልድ የተባለው ሁለተኛ ደረጃ ትምህርት ቤት ዳይሬክተር የሆነው የሪቻርድ አባት የልጁን የሪቻርድን ድርጊት አይቶ አይኑን ማመን አቃተው። ወዲያው አንድ ጠንካራ የሆነ ሹካ አምጥቶ እስቲ አጉብጥ ብሎ ሰጠው። ሪቻርድም ሹካውን ተቀብሎ ከመቀጽበት አጎበጠው። ከዚህ በኋላ ሪቻርድ የሚጎብጥ ነገር ሲያገኝ ያጎበጠ ችሎታውን አሻሻለ። ይህን የማጉበጥ ችሎታውን ለሕዝብ ያሳይ ጀመር። በቢቢሲ ቴሌቪዥንም ቀርቦ ችሎታውን አሳየ። ሪቻርድ በቴሌቪዥን በቀረበበት ጊዜ እናቱ አብረው ነበረችና ስለ ልጅሽ ምን ታስቢያለሽ ተብላ ብትጠየቅ የማስበው ስለ ልጄ ሳይሆን ስለ ሹካና ማንኪያዎቼ ነው። እስካሁን 35 ሹካና ማንኪያዎች አግብቷል። በቤታችንም ያሉት ሹካና ማንኪያዎች አልቋል። ለአባቱና ለእኔ መመገቢያ ብቻ የቀሩትን ሹካና ማንኪያዎች እየቆለፍኩ ነው የማስቀምጣቸው። ልጄ ሪቻርድ የሚበላበትንም ሹካ ወይንም ማንኪያ እንዳያጎብጥ እየተለማመድኩት ነው። አንዳንድ ሰዎች ደግሞ ከቤት ይመጡና እስቲ ችሎታን አሳየን ሲሉት የቤታችንን ሹካ ወይም ማንኪያ እያወጣ ያጎብጣል። ከእንግዲህ ወዲህ ችሎታን አሳየን የሚሉ ሰዎች የሚያጎብጠውን ዕቃ የያዙ እንዲመጡ ያስፈልጋል። እኛ ሹካና ማንኪያዎች አልቆብናል ብላለች። ሪቻርድ በምን ችሎታ ማጉበጥ እንደሚችል ተጠይቆ ቀላል ነው። አንድ ኃይል አእምሮ ውስጥ በሚፈጠርበት ጊዜ ሹካውን ወይንም ማንኪያውን ትኩር ብዬ ሳየው ይጎብጣል። በማየት የሚቆየው እጅግ ቢበዛ 2 ደቂቃ ያህል ነው። አንዳንዴ ሲደክመኝ የአእምሮዬ ኃይል ያንሰኝና አላጎብጠውም። ጉዳዩ አእምሮዬ ኃይል ሲያገኝና ሹካውን አፍጥጬ ሳየው ይጎብጣል እንጂ ሌላ ነገር አይደለም። በእጄ የሚይዘው ለሰው ለማሳየት ያህል ነው እንጂ ሳልነካውም ቢሆን ማጉበጥ እችላለሁ ብሏል። የሪቻርድ እናትም ስለ ልጇ ስትናገር እውነቱን ነው። በምኑም ሳይነካ ከሩቅ የተቀመጠውን ቢሆን በአይኑ ካየው ያጎብጠዋል። አንድ ቀን አንድ ለመታሰቢያነት ከቴሌቪዥናችን ላይ ያስቀመጥኩት አንድ የሻይ ማንኪያ ነበርና ከልጄ ከሪቻርድ ጋር ቁጭ ብለን ስንጫወት እስኪ ያን ቴሌቪዥን ላይ ያለውን የሻይ ማንኪያ አጉብጠው አልኩት። እሺ አለና ከሩቅ አፍጥጦ ሲያየው ደቂቃ ባልሞላው ጊዜ ውስጥ ማንኪያው እንደቀለጠ ነገር ጉብጥብጦ ወጣ። ማጉበጥ ካልፈለገ ግን አያጎብጥም። የሚያጎብጠው ፍጥጥ ብሎ ሲያየው ብቻ ነው ብላለች።